የኤርትራን ህብረተሰብ ጨፍጭፎ ወደ ሱዳን ያመለጠ ኃይል እንደነበር እናስታውሳለን። ይሄ ኃይል በሶስት ግሩፕ ተደራጅቶ ወይም ደግሞ አቀነባባሪነት ወደ ሀገር ውስጥ ለመግባት ለወራታት ከፍተኛ ዝግጅት ሲያደርግ እንደነበር መከላከያ መረጃው ነበረው። ይሄ ቡድንም አንዱ አሜሪካን ቀደም ብሎ የመከላከያ ሰራዊት አባል በነበሩ ሀገርን ወክለው በሄዱ ከሃዲዎች የሚመራ አሜሪካን ያለውን የጁንታ ደጋፊ የሚያስተባብር ሌላው ካርቱም ተቀምጦ እዛ ያለውንም ያስተባበረ ይሄን ኃይል የሚያደራጅ የሚያሰለጥን የነበረ ከሀገር ውስጥ ካለው የተበታተነ ሽፍታ ቡድን ጋር በማበር ይሄን ኃይል ወደ ሀገር ውስጥ ለማስገባት ሙከራ በተደጋጋሚ ሙከራዎች እና እቅዶች እንደነበሩት እናውቃለን። በዚህ መሰረት ቅድሚያ ከሁለት ወር በፊት በሀገር ውስጥ ያሉ ተበታትነው ተደብቀው ያሉ የጁንታ አመራሮችን በሱዳን ለማስወጣት ይሄን ኃይል ማስገባት ስለነበረበት ይሄን እቅድ ይዞ ነው የተነሳው። ይሄ በጀግናው ሰራዊታችን ቀንና ማታ ያለ እረፍት በሚያደርገው አሰሳና ደፈጣ ማስወጣት አልቻለም። ወደ ነበረበት ወደ ዋሻው ወይም ወደሚደበቅበት ቦታ ነው የተመለሰው አመራሩ። ሆኖም ግን የመጨረሻ ሙከራ እናድርግ ብለው ከሱዳን ተነስተው ወደ አምዳይት የሚባል አቅጣጫ ሁመራን መነሻ አድርገው ወደ ሀገር ውስጥ ሊገባ የነበረ ኃይል ሙሉ በሙሉ ተደምስሷል። ይሄ ኃይል 320 አካባቢ ይገመታል። ከፊሉ በውሃ ጥም እዛው መንገድ ላይ ተንጠባጥቦ ነው ያለቀው። ከፊሉ የሚያዘው ተይዟል። እጅ የሰጠው እጅ አልሰጥም ያለው ደግሞ ሰራዊታችን ባደረገው ስምሪትና አሰሳ እንዲደመሰስ ተደርጓል። በዚህ ወቅት በርካታ ንብረቶች አሉኝ ከሚላቸው የኢትዮጵያ ጠላቶች የሰበሰባቸው ወደ ሀገር ውስጥ ሊያስገባ የነበረው በርካታ ትጥቆች፣ የሳተላይት ስልኮች፣ የግንኙነት ሬዲዮኖች እና መድኃኒት ለሀገር ውስጥ ላለው አመራር መድኃኒት ይዘው ነው የመጡት። ይሄ ሙሉ በሙሉ በሰራዊታችን ስር በቁጥጥር ስር ውሏል። ይሄ በእንዲህ እንዳለ ጁንታው ከጥቂት የሱዳን አመራሮች የሱዳን ጀነራል መኮንኖች ጋር በመተባበር የድብቅ ከኢትዮጵያ ጠላቶች ጋር በጋራ በመስራት የጋራ ስምምነት የሚመስል ወታደራዊ ሚስጥር ወደ ጁንታው የተላከ እሱም በቁጥጥር ስር ውሏል። ይሄ ከፍተኛ ድል ነው ለሰራዊታችንም ለሀገራችንም። በመሆኑም አሁንም ይሄን ኃይል የሚደግፍ ከኋላ የቀረ የተደራጀ ሊመጣ ያሰበ ኃይል አለ። አሁንም ከመጣ እኛም እንደወትሮ እንጠብቀዋለን። የተቀረው ወደ ሀገር ውስጥ ሊገባ የሞከረው ኃይል በማንኛውም ጊዜ በሰራዊታችን ሌት ተቀን ብርታት ሀገር ውስጥ ያለው መውጣት አይችልም። ከውጭ የሚገባውም እየገባ ያለውም የመደምሰስ ስራ ተጠናክሮ ይቀጥላል እና አመሰግናለሁ። ጥያቄ እንግዲህ ጁንታው በደንብ ተቀጥቅጧል፣ ተደምስሷል። አንዲት ነገር ግን እስካሁን የጁንታው ትልቁ አቅሙ ያልተነካ አቅም አለው። ይሄ አቅም ምላሱ ነው፣ ውሸት፣ ፕሮፓጋንዳው። ይሄ አቅም እንግዲህ ከውጭ ያለውም የሀገር ውስጥ ያለውም አክቲቪስቶች ቀደም ብለው በገንዘብ አቅም የገዟቸው የውጭ አክቲቪስቶችም ጭምር የተለያየ ፈጠራዎችን እየፈጠሩ ሰራዊቱ ያላደረጋቸውን እንዳደረጋቸው የሌለ ኃይላቸውን እንዳላቸው አድርገው ያባዙ ድል ያላደረጉትን ድል አድርገናል እያሉ ህዝቡን ያደናግሩታል። አሁን ያለው የጁንታ ኃይል እንኳን ሰራዊቱን ሊደመስስ ወይም ሊያጠቃ ለራሱም የሚበላውም የለውም። የተወሰነ ከመንግስት ከዚህ የሚደግፈውን የእርዳታ እህል ከህብረተሰቡ እየቀማ ወይም እያስገደደ ወይም በፍላጎት እየለቀመ ስንዴ እየቆላ ነው ወዳወዲህ እየተንቀሳቀሰ ያለው። አይታችሁ ከሆነ በሚዲያም አልፎ በራሳቸው የሚለቁት
መጀመሪያ ከነበረው ምቾት ወርደው አሁን ጫማቸውም አልቆ በእግር መሄድ ጀምረዋል። እንግዲህ ከነበረው የቪኤት ወደ ሲኖትራክ ሄዱ፣ ከሲኖትራክ ወደ አህያና በቅሎ ሄዱ፣ ከዛ ወደ እግር ጉዞ ጀመሩ። ይሄ እየተደበቀ የሚሄድ ኃይል በምን አቅሙ ነው ተመልሶ የመከላከያ ኃይል ሊደፍር ወይም ደግሞ ሊያሸንፍ የሚችለው? በመሆኑም የኛ የኢትዮጵያ ሰራዊት ፊት ለፊት የሚቆም ማንንም የወያኔ ኃይል የለም። በመሮጥ ወይም በመገስገስ በመደበቅ የሚንቀሳቀስ ኃይል ብቻ ነው ያለው። ይሄ ደግሞ የመልቀም ስራው አሁን ተጠናክሮ እየቀጠለ ነው። ግለሰቦችን የመፈለግ ስራ ነው እየሰራን ያለነው። ግለሰቦቹን ደግሞ ተደብቀው ካሉበት እስከምናገኝ ድረስ ከማንኛውም አሉባልታና የውሸት ሚዲያዎች የውሸት ፈጠራዎች ህብረተሰቡ ይሄን ባይከተል የሚል ማሳሰቢያ ጭምር ነው ለመስጠት እንፈልገው። ጨርሰናል።